ምንድነው የሚባሉት ኦርቶዶክሳውያን የጋን ውስጥ መብራት ወይም ደግሞ በጣም በፍርሃት የሚኖሩ ናቸው። ለምን? ዋናው ሃይማኖት እስልምና ስለሆነ ማለት ነው። ዋናው ሃይማኖት እስልምና። ሌላው ኢራን ባለውለታ ሀገር ትባላለች። ለምን? መጽሐፍ ቅዱስ ዛሬ የምናነበው መጽሐፍ ቅዱስ ተጠብቆ እንዲቆይ አድርጋለች። የሚገርማችሁ በወቅቱ የነበረው ቂሮስም ሌሎችም እነ ዳሪዮስም ሌሎችም ተነስተው የነበሩት እነ አርጤክስስ የነበሩት እነ ሕዝቅኤል እነ ነብዩ ሕዝቅኤል ማነው ስሙ ደግሞ ሌላም አለ መጽሐፍቶቻቸውን ጽፈው በክብር እንዲቀመጥ ከዛ ወደ ኢየሩሳሌም ሲመጡ ያን መጽሐፍቶቻቸውን ይዘው እንዲመጡ ምክንያት ሆናለች ኢራን። በጣም ብዙ መጽሐፍቶች ሲቃጠሉ በጣም ብዙ ነገር ሲወድም ንዋየ ቅድሳትና መጽሐፍ ቅዱሶች እንዲቀመጡ ምክንያት ሆናለች። ማኔ ቴቄል ፋሬስ የሚለው በዛ ነው የታየው። እና ኢራን በዚህ ልክ በዓለም ላይ ተጽዕኖ ፈጣሪ ነበረች። ከባቢሎን ቀጥሎ እንግዲህ ኢራንና ኢራቅ ዛሬ የምናውቃቸው ያኔ ፋርስና ባቢሎን ነበሩ ማለት ነው። ማዴ የሚባል ዘር አለ። የያፌት ልጅ ነው፣ ማዴ ይባላል። ሜዶን ተብሎ የሚጠሩት ህዝቦች የማዴ ልጆች ናቸው። እነሱም ኢራናውያን ናቸው። ኢራን ውስጥ ካለች እኛ ጎንደር፣ ጎጃም፣ ባህር ዳር ወይም ደግሞ ጅማ ብለን እንደምንለው ከምትባለው አንድ ከተማ ውስጥ ነች አንዷ ሜዶን የምትባለው። ፋርስና ሜዶን ተብሎ ይጠራሉ። ሁለት ትልልቅ ከተማዎች ናቸው። እና በዛች ከተማ ውስጥ የሚኖሩ ህዝቦች በሙሉ እንዳለ እስራኤላውያንን በሙሉ ያከብሯቸው ይወዷቸው ነበር። በማን? በእግዚአብሔር ምክንያት ይወደዱ ነበር። እና ኢራን የዛሬን ያርገውና ወደ እስልምና ሃይማኖት ከመግባታቸው በፊት ፍጹም እግዚአብሔርን የሚፈሩ ህዝቦች እንዲሁም ደግሞ የተከበሩ እስራኤላውያንን የሚወዱ ህዝቦች ነበሩ ማለት ነው። በ1935 ነው ምናምን ዓመተ ምህረት 38 ወይም 35 ዓመተ ምህረት ነው ፋርስ የነበረው ስሟ ኢራን ተብሎ ስም እንዲወጣ የተደረገው መጋቢት 21 ምናምን አካባቢ ላይ ምናልባት ከታሪክ ስናወጣው ማለት ነው። እና ዛሬ የኢትዮጵያ ሙስሊም ፕሬዚዳንት ወይም ዋናው እምነት መሪ ኢራን ገብተው እኔ ከኢራን ጎን ነኝ ሲሉ ዝም ብለው አይደለም። ትንቢተ ሕዝቅኤል ምዕራፍ 38 ላይ ኢትዮጵያ ከኢራን ከፋርስ ጋር እንደምትተባበር ስለሚናገር ነው። ግን ኢትዮጵያ ሲባል እኛ አይደለንም፣ ህዝቡ አይደለም። የሆነ አለ የተለየ የሆነ ፖለቲካ አለ ማለት ነው። እሱም ፖለቲካ ነው እኛ ማንፈልገው ማለት ነው። እና ህዝቡ ሰላም ነው የሚፈልገው። እንግዲህ ጠቅላይ ሚኒስትሩ የሰጧችሁን ሐሳብ የአንድ እምነት ድርጅት ላይ አንድ የፖለቲካ ሰው መጥቶ ወይም ፖለቲከኛ የሆነ ሰው መጥቶ እንግዳ ሆኖ አክብሮ ሊመለስ ይገባል እንጂ እንደፈለገ መናገር አይችልም ተብሎ የዚህን ያክል የሃይማኖት አባቶች መብት ተሰጥቷቸው መናገር፣ መመስከር፣ መፍራት ማለት ከባድ ነው። ስለዚህ ህዝቡን ከጦርነት እንዲሸሽ ምንም ነገር ውስጥ እንዳይገባ ቢያንስ ወደ ፈጣሪው እንዲሄድ ከባዕድ አምልኮ እንዲላቀቅ ሆ ብሎ የሚወጣ የሚያስተምር ሰባኪ እንዴት ይጥፋ? ሁሉም ተደብቆ ዝም ብሎ የራሱን ዕቃ ይጠበጥባል። ባለህበት እርገጥ ነው በቃ። ግድ የላችሁም። ሀቅ እውነት ከተናገራች እውነት ነፃ ታወጣለች እኮ። እና እግዚአብሔር ሁላችንንም እንግዲህ ይመልሰን። ምንም ማድረግ አንችልም። ያለውን ነገር መቀበል ነው። የምንቀበለው ምኑን ነው? ሞት ሲመጣ እግዚአብሔር ሆይ ነፍሴን እባክህን አደራ። ምንም ማድረግ ማንችለው። ከዛ ውጭ ግን ምን ሸሻው ለንስሐ ነው። በዚህኛው ከተማ ፈተና ሲያደርሱባችሁ ወደዚህኛው ከተማ ሽሹ ያለው ለንስሐ ነው። ፈሪ ሁኑ ማለት አይደለም። ለንስሐ ራሳችሁን አዘጋጁ ማለት ነው። ሽሹ ሲል ከመጥፎ ነገር ሽሹ ነው። ከማይመለከታችሁ የፖለቲካ ልፍለፋ ሽሹ። በቃ የማይመለከተን ውስጥ መግባት ሁሉ አይጠበቅብንም እኛ ብዬ አስባለሁ። በጣም ይቅርታ። 3 ሰዓት ከ7 ደቂቃ ነው አየር ላይ ቆየሁት። በጣም ይቅርታ። ጨርሻለሁ። 935 ሰው አየር ላይ ያለ ግን 1545 ሰው ገብቶ ነበረ። እየገባ ይወጣል። ነገ አየዋለሁ ብሎ እንደሚያስብ ተስፋ አደርጋለሁ። ነገ በሌላ ፕሮግራም እንገናኛለን። ምናልባት ቀረጻ ነው የምውለው። ካልደከመኝ ነገ ላይቭ ገባለሁ። ከሌለ ግን እሁድ ነው የምገባው እና ተርቢኖስ የጉዞ ወኪል ወደ በርሜል ጊዮርጊስ ጉዞ አዘጋጅቷል። መጋቢት 10/10/10/73 መታችሁ ተመዝገቡ። መጋቢት 5 ተርቢኖስ ጉዞ አለ። እንደገና ኤፍታህ መዝሙር ቤት ማንኛውም የጸሎት ቤት ስዕል እና የሚያስፈልጉ ማንኛውም ማቴሪያል ሳስት ማግኘት ትችላላችሁ። 0940304139 0940396668 በዚህ ደውሉ። ሰላም ሁኑ። አመሰግናለሁ። ሙሉውን ሰዓት ነው የለፈለፍኩት። እንግዲህ ስለ ኢራን ግን ያላሰብኩት ነገር ነው ያወራሁት።